አያቴ ወገኛ ነሽ፣ ጣፋጭ ወሬ ያለሽ፣ ጉልበት ምን ቢከዳሽ አይንሽ ምን ቢደክም፣ ቃልሽ ፍጹም የሚያምር ጨዋታሽ የሚጥም፣ ካርታ እንኳን ሳይቀርሽ ያሳየሽኝ ሁሉን ጉርምስና፣ በቀልድ እንደዋዛ የነገርሽኝ ስለ ህይወት ከፍትፍትሽ ጋራ፣ ኑሮን እያሳሳቅሽ ያስተማርሽኝ አንቺ ነሽ በመላ። ስንቱን እንዳለፍሽው አምላክሽ ነው የሚያውቅ፣ እጅሽን ያልሰጠሽ ደስታና መከራ እንዴት ቢፈራረቅ፣ እድሜ ዝም ብሎ አይኖር 90 ቢሞላ፣ በጊዜ ተደቅሶ መትረፍ እንጂ ወደ ኋላ። ኑሮ በሁለጣቱ እጄን ገረፍ ቢያረግ፣ አገር ይያዝ ብዬ ሁሉን እርግፍ ማረግ፣ 30 ዓመት ኖሬ እኔ ደከመኝ ስል ምን ትይኝ ይሆን? የግንባርሽ ሽብሽቡ ከእጄ ለስላሴ ያምራል፣ ካንቺ ብርቅርቅ ሽበት ጋር ማን ጥቁሩን ያስተካክላል? እንደ አቤል እንደ ሴት ሳልቀብርሽ ብኖር ይዤሽ፣ እያጠንኩሽ እየጸለይኩ እንደ አዳም አጽም ከጎኔ ባኖርሽ፣ ቀድሞውንስ ባይሆን ምንኛ ብታደል ሞት ባይወስድሽ ምናል? የተፈጥሮን ሕግ ቢሽር እግዜርስ ምን ይሆናል?